ትናንትና ሩታ ቪዲዮ በለቀቁት ላይ ሩታ ራሷን ስታ ወደ ሆስፒታል እንደገባች ሁላችንም አይተናል ማለት ነው። ሩታ በጣም ተጎድታለች። ያው ሁላችንም እንደምናየው ከሆነ አንዲት ሴት ከባሏ ተለይታ ወይም አንዲት ሴት ነፍሰ ጡር ሴት ከባሏ ተለይታ እንደዚህ መሰቃየት አለባት ብዬ አላስብም። ችግራችሁን ፈታችሁ አብራችሁ ብትሆኑ መልካም ነው ብዬ አስባለሁ። እና ሩታ በዚህ ደረጃ እስከምትሆን ድረስ አብርሃምም ወደ ራስ ልትመለስ ይገባል ማለት ነው። ምክንያቱም አብርሃም ሙሉ በሙሉ ጥፋተኛ ነው ብዬ ነው የማስበው። ምክንያቱም ማንም በመጣ ቁጥር ሩታን ይጎዳታል ማለት ነው። ከዚህ ቀደም ፍቅርና ጽጌ ተብዬዋ እንግዲህ እንደዛ ሲሆኑ እነሱ እየተከተለ ጽጌ ቡታጅራ ድረስ እስከመሄድ ድረስ ፍቅር ደግሞ ከቡታጅራ እዚህ ደግሞ መታ እንደዛ ሲላላጡ በዛ የተነሳ በጣም አምርራ ነበር ማለት ነው ሩታ። ከዛ በኋላ እንደገና ጋሼ በመሀል ገብተው አስታረቋቸው ማለት ነው። እንግዲህ ጋሼዬ ካስታረቋቸው በኋላ ደህና ሰላም እየኖሩ እያሉ አንድ ደግሞ ማነው ነፂ የምትባል የቡታጅራ ልጅ እንግዲህ የአብርሃም አፍቃሪ ነኝ እስከዛሬ ሰዓት ባለው ያወራኛል በማለት እንግዲህ ወደ ዩቱብ መታ ባራገበችው መንገድ ሁሉም ሰው እንትን ብሎ ከዛ አብርሃምም ደግሞ እሰየው እንኳን መጣሽልኝ እንደማለት አስመስሎበታል። ተቀብሎ ከእሷ ጋር ቪዲዮ እየሰራ እየተነሳ ምናምን ፎቶ እየተዛዘሉ ምናምን እየተነሱ ያንን ቪዲዮ እየለቀቁ ተው ይሄ ነገር ጥሩ አይደለም ተው ስትለው ሩታም ሊሰማት አልቻለም ነበር ማለት ነው። አብርሃም አንድ ወንድ ልጅ ትዳር ከያዘ በኋላ በፊት ያሳልፈው ህይወቱ መጥቶ ሊረብሸው አይገባም። ምክንያቱም ያንን ህይወቱን ጨርሶ ነው ሌላ ህይወት የሚጀምረው አይደል? ስለዚህ አንተም ደግሞ እሷ እንዳትጎዳ ብዬ ነው ምናምን የራሷ ጉዳይ እንዳትጎዳ ብለህ ከሆነ ድሮውኑ ለምን ከሷ ከድሯ ለምን ተለየህ? እንዳትጎዳ ከፈለክ ለምን ከሷ ተለየህና ወደ ሩታ መጣህና? አብርሃም በጣም ጥፋተኛ ነው። አሁንም ቢሆን ጋሽዬ እንግዲህ እኔ አስታርቃችኋለሁ በቃ ችግር የለውም እያሉ ነው። እኔ ሄዳለሁ ችግር የለውም እያሉ ነው ጋሽዬ። ግን ደግሞ ጋሽዬ አሁንም ቢያስታርቋቸው አብርሃም የሚማር ልጅ አይደለም። አብርሃም አይማርም። ነገም ደግሞ አንዲቷ መጣ ማለት ነው እንደዚህ ነው ብትለው እሺ ብሎ ከዛች ጋር ያችን እያሽሞንም ሆነ ሩታን አሁንም ደግሞ እንደዚሁ ይበድላታል ማለት ነው። ስለዚህ አብርሃም በደንብ መቀጣት አለበት፣ በደንብ መቀጣት አለበት። ጋሽዬ እንዳሉ ትዳር መጫወቻ ቃቃ ጫወታ አይደለም። እሺ ትዳር በጣም ትልቅ ነገር ነው። ከእግዚአብሔር የተሰጠን ጸጋ ነው ትዳር ማለት እና ስለዚህ እግዚአብሔር የሰጠውን ደግሞ አክብረን በስነ ስርዓት መያዝ ይኖርብናል ማለት ነው። ሙዙም ብሎ እንደዚህ መፈንጨት፣ መግባት፣ መውጣት፣ መሄድ እንደፈለክ መሆን ምናምን ትዳር ብለህ እስከመራ ድረስ እሷንም ደግሞ ሴቲቷንም ከቤተሰቦቿ ከእናቷ ከአባቷ እኔ ችልሻለሁ አሁን ካሁን በኋላ የኔ ኃላፊነት አለብሽ ብለህ እስከወሰድካት ድረስ አንተ ለዚች ለአንዲት ሴት ብቻ ነው መኖር የምትችለው። ለሌላ ሰው ለማንም መኖር አትችልም። ያቺ ለአንቺ ነው የምኖርልሽ ያልካት ሴት በአንተ ህይወት ውስጥ ልጆች ካመጣችልህ ለነዛ ለልጆችና ለሚስትህ ብቻ ነው መኖር የምትችለው። ከዛ ውጭ ለማንም ማንም ቢንጫጫ ለማንም ግድ አይሰጥህም ማለት ነው። አብርሃም ግን እዚህ ጋር ምንድን ነው እያደረገ ያለው? የፈለገው ሴት እየተነሳ ድሮ እንደዚህ ነበርና ድሮ እንደዚህ ነበርና ድሮ ፍቅረኛ የነበረ ስለዚህ እንደዚህ ነበር እያለ ቢመጣ አብርሃም መልስ መስጠት የነበረበት እኔ አሁን ላይ ያለሁት ከሩታ ጋር ብቻ ነው። አሁን ላይ በፊት ያሳለፍኩትን ህይወቴን እርግፍ አድርጌ ትቼ ከሩታ ጋር እየኖርኩ ነው። ህይወቴም ሆነ ኃላፊነትም ወስደው ስለ ሩታ ብቻ ነው እንጂ ስለሌላው አያገባኝም ብሎ በቻናሉ መልስ መስጠት ሲችል እሱ ግን በቃ እንገናኝ ላግኝሽ እያለ እየተላላሰ እንግዲህ ሩታን ሲጎዳ ታይተናል ማለት ነው። ስለዚህ እውነት እንነጋገር ከተባለ አብርሃም ሩታን ጎድቷታል ማለት ነው። ያቺኛዋ ስለምን ተጎዳች እኮ ብትሉ የራሷ ጉዳይ ነው። ምክንያቱም መጨረሻ ጨርሰው ነው አይደል ወደዚህ የመጡት፣ ጨርሶ ነው ወደዚህ ህይወት የገባው። እያወራኝ ነበረ እስከዚህ ድረስ እንደዚህ የሆነ ነበረ ይጽፍልኝ ነበረ። በፍጹም እኔ አልስማማም በፍጹም። ምክንያቱም እሷ ሰርግ ተብሎ ዱባይ ድረስ እየሄደ ሲላላሱ ከንፈሯን ሲስማት ምን ሲላት በሚዲያ ሲያይ ቀለበት ሲያደርግለት የት ነበረች? ይህን ሁላ ሲያደርግ የት ነበረች?
ፍቅረኛው እውነት ነፂ ተብዬዋ ፍቅረኛው ከሆነች ሩታን በሚዲያ ከንፈሯን ይስማት ነበረ። ቀለበት አድርጎላታል፣ ብዙ ቦታ ሽርሽር ወስዷታል፣ ብዙ ነገር አድርጎላታል። ያያን ሁላ ሲላላሱ እያየች ቁጭ ብላ አሁን ትናንትና ልጅ ተፈጠረ ሲባል የእሷ መምጣት ወደዚህ ምንድን ነው? ይሄ ምንም አይገባኝም ማለት ነው። ስለዚህ ባትጫወቱ ጥሩ ነው። ለነገሩ ሁላችሁም ድራማ እየተጫወታችሁ ነው። ግን ጋሽዬ እንደዚህ አይነት ድራማ ውስጥ ይገባሉ ብዬ አላስብም። ግን እንግዲህ አላቅም፣ ፈጣሪ ይርዳችሁ። ለማንኛውም ግን እናንተ እንደዚህ ድራማ እየሰራችሁ ከሆነ ስለ እናንተ የሚያለቅሱ ልጆች አሉ፣ የሚወዷችሁ በጣም ያለቅሳሉ። እውነቴን ነው የምላችሁ። አብርሃምና ሩታ ሲለዩ የሚያለቅሱ ሰዎች አሉ፣ የምር እየመሰላቸው የሚያለቅሱ የሚያነቡ አሉ። እና ሩታ እንደዚህ ሆነሽ እንደዚህ አይነት ቀልዶችን ብታቆም፣ ይሄ ነገር ቀልድ ከሆነ ይሄ ነገር እውነት ለዩቱብ ብላችሁ ከሆነ ጥሩ አይደለም። ብዙ የዋህ ንጹህ እህቶቻችሁ ያለቅሳሉ ስለ እናንተ። ለምን እንደዚህ ሆነ ፈጣሪ፣ ለምን እንዲህ ያረካቸው፣ ለምን እንደዚህ ታረጋቸዋለህ ብለው ወደ ፈጣሪ በሚያነቡበት ሰዓት መልሶ መላልሶ ወደ እናንተ ነው ችግሩ የሚመጣው። ስለዚህ የምትሰሩ ካጣችሁ በቃ ሌላ ነገር ስሩ። እንደዚህ አይነት ነገር አታድርጉ። በተለይ ነፍሰ ጡር ሆናችሁ ለዩቱብ ብላችሁ ሳንቲም ብላችሁ ነፍሰ ጡር ሆናችሁ የምትሰሩ ሰዎች ጭንቃችሁ ይበዛል። ጥሩ አይደለም። እውነት ጭንቃችሁ ከሚበዛባችሁ እንደዚህ አይነት ስራ አትስሩ። በቃ ይቅርባችሁ። ጥሩ አይደለም። ምክንያቱም ብዙ ሰው ያለቅሳል። እናንተ የሚወዷችሁ ሰዎች ለምን በእናንተ ምክንያት እንባቸው ይፍሰስ? እናንተ በውሸት ዩቱብ ላይ እንደዚህ ሆንን እያላችሁ እነዛ ሰዎች የምር እያለቀሱ ውስጣቸው ያኔ እንባቸው ወደ ፈጣሪ ይደርሳል። ፈጣሪ ደግሞ እናንተን ዋጋ ያስከፍላችኋል። ስለዚህ እንደዚህ አይነት ነገር ባሰሩ ጥሩ ነው የምለው። አብርሃምና ሩታ ራሱ ይሄ ነገር ድራማ ከሆነ ስለ እናንተ የሚያለቅሱ ልጆች አሉ፣ ስለ እናንተ የሚጸልዩ የሚወዷችሁ ብዙ እህቶች አሏችሁ። እና ይሄ ነገር እውነት ድራማ ከሆነ ብታቆሙ ነው የምለው። እውነቴን ነው። እውነት አሁን ነው ብዬ ራሱ እንደዚህ ሲሆኑ አሁኑ ብዬ እንደዛ ሆነ ስለው ብዬ ያለቀሰ ሰው አለ፣ ስለው ብዬ ያዘነ ሰው አለ። እውነቱ ብዬና ናሂ እንደ ድራማ እየሰሩት ከሆነ የነዛ የዋሆችን ባ ደግሞ ወደ ፈጣሪ ይደርሳል። እና ታዲያ ይሄ ነገር ደግሞ ለነሱ ጥሩ አይደለም። ስለዚህ እንደዚህ አይነት ነገር ባሰሩ ጥሩ ነው ብዬ ነው የማስበው። አብርሃምም ካሁን በኋላ ለአንዴና ለመጨረሻ ከሩታ ጋር አለው ፈጣሪ ልቧን አራርቶልህ ከተገናኘ ልትማር ይገባሃል። እውነት እኔ እንደውም ጋሽዬን ብሆን እስር አድርጌ ነበር የምገርፍህ። እውነቴን ነው። የማንም ሴት የማንም ዘልዘላ በመጣ ቁጥር አንተ ትዳርህን ማጣት አለብህ እንዴ? ቤትህን ማጣት አለብህ እንዴ? በቃ አንተ ልክ ሩታ ከቤት ወስና ስትወጣ ጋቢህን ለብሰህ አልጋ ላይ ትቀመጣለህ። መጀመሪያ ነው አስቦ እንትን ማለት እንዴ? አስበህ መጀመሪያ ማሰብ እንዴ? ሩታ ብትሄድብኝስ እኔ አልፈልግም፣ በቃ እንደዚህ ብትሆነ ስጎዳለሁ፣ በኋላ እንዴት አደርጋለሁ ብለህ ማሰብ ያለብህ ሩታ ከቤት ከመሄዷ በፊት ነው። ሩታ ከቤት ከወጣች በኋላ ቤቱ ሊበላኝ ነው፣ እኔ በቃ ልሞት ነው፣ እኔ በቃ እንደዚህ ነው ምናምን ጥሩ አይደለም አብርሃም። እና እኔ ለአብርሃም መልክቴን አድርሱልኝ። እንዴ አብርሃም የሚባል ልጅ ጠገበ። አሁን እውነቴን ነው የምላችሁ። እንዴ ምን ነው ሆነሽ? እና ልጅቷ የሩታ እርጉዝ ናት። አሁን ልትንከባከባት ይገባል። አንተ የሆንክ ነገር ሩታን ተንከባከባት ካሁን በኋላ። አሁን ጋሽ እያስታርቋቸዋል ብዬ አስባለሁ። ሩታን ተንከባከባት። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። እሺ ለሩታ አድርሱ።